ይሄ ስርዓት ዳግም እንዲገለን እንዲያርደን እቺን ሀገር ደግሞ ወደ ዘገጠ ወደ ወረደ ቁልቁለት ይዟት እንዲወርድ ህዝቦቻችን ቢያንስ በትንሹ እንኳን በረሃብ አለንጋ ዳግም እንዲቀጡ መፍቀድ ነው። በዚህ ላይ ኢንቮልቭ የምታደርጉ ካርድ የምታወጡ የምታስተባብሩ የምታግዙ ተቋማት ልትሆኑ ትችላላችሁ፣ ፓርቲ፣ ግለሰብ፣ ቡድን ልትሆኑ ትችላላችሁ። ምንም የማያዳግም የሆነ እርምጃ ለመውሰድ የአማራ ፋኖ ብሔራዊ ንቅናቄ በተለይ የኔ ክፍል የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ይህን ነገር ለማስቀረት ለማክሸፍ ረጅም ስራዎች ሰርተናል፣ ብዙ ስራዎች ሰርተናል። እንግዲህ ይሄ የመኖር ያለመኖር የህይወት የዕጣ ፈንታችን የህልውናችን ጉዳይ እስከሆነ ድረስ በዚህኛው የማጭበርበር ወይም ደግሞ ይሄ ኦህዴድ ብልጽግና ፎር ዲ ኢንተርናሽናል ኮሚኒቲው ሌጋሊ ፎር ዲ ዲፕሎማቲክ ኮሚኒቲው ሌጋል ህጋዊ ነው ብሎ ለዓለም አቀፉ ማህበረሰብና ለዲፕሎማሲ ማህበረሰብ ትራንስሌት ለማሸጋገር የሚደረጉ ሩጫዎች ሁሉ ዋጋ ያስከፍላሉ፣ ቀይ ደም ያስከፍላሉ፣ ዋጋ ያስከፍላሉ። ቆም ብሎ ማሰብ ያስፈልጋል። በጭራሽ አይደለም አማራ ክልል ሌሎች ቦታ ላይ እንኳን ተዘጋጅተናል። በዚህ ልክ እንመጣለን። ጥሩ ኔትወርክ ባገኘሁበት ሰዓት ላይቭ ገብተን እንወያያለን በደንብ። በጭራሽ ምንም ለውጥ አታመጡም። ምንም የሚመጣ ነገር የለም። የሚመጣው ገዳይ ነው፣ አራጅ ነው። የእናቶችን እንባ የሚያፈስ የአባቶችን እንባ የሚያፈስ ህፃናት ወንድሞቻችን ወጣቶችን አይናቸውን በካራ የሚያወጣ ብልታቸውን ጡታቸውን የሚቆርጥ አማራን እንደ አማራ ገሎ ጨፍጭፎ እጨርሳለሁ ብሎ ጦርነት በአማራ ህዝብ ላይ ያወጀን ኃይል ዳግም በፍርፋሪና በተለያየ ቀቢጸ ተስፋዎች ወደዚህ ምርጫ የክልሉ ህዝብ እንዲገባ እንቅስቃሴ የምታደርጉ ሰዎች ከድርጊታችሁ ካሁኑ ብትጠነቀቁ ይቻላል። እንጠፋፋለን። መልክቴ ኦህዴድ ይሸነፋል። ስርዓቱ ስር ነቀል ስርዓት ለውጥ በኢትዮጵያ ይመጣል። ሌላው ሁለተኛው አሁን ተይዞ ያለው ይሄ የሁመራ የወልቃይት ጉዳይ ፖለቲካ አትዳክሩ ጎበዝ። ማንም በመሰለው ሊታገል ይችላል፣ መብቱ ነው። የአማራን ህዝብ ጥቅም፣ የአማራን ህዝብ መብት፣ የአማራን ህዝብ ነፃነት እስካልተጋፋ ድረስ ማንም ከየትም ጋር ሁሉ ሊታገል ይችላል። ውደንከር ትግላችን የሚያግዝበት ወይ የሚረዳበት ነገሮች ሊኖሩ ይችላሉ። ለትግላችን እንቅፋት ከሚሆነው ነገር ባሻገር ሰው እኛ የአማራን ህዝብ ጥቅም፣ የአማራን ህዝብ ነፃነት፣ የአማራን ህዝብ መብት፣ የአማራን ህዝብ ጥቅሞች የሆኑ ነገሮችን አሳልፎ የማይሰጥ ኃይል ካለኛ ችግር የለብንም። ነገር ግን በተለያየ መንገድ በየትም ይሰለፍ በተለያየ መንገድ የአማራን ህዝብ መብት ጥቅምና ነፃነትን ግን ረግጦ ለማስገዛት የሚደረግ እንቃወማለን። ከአማራ ህዝብ የመጀመሪያ ጥያቄዎች መካከል አተኬዞፍ አልፋሽካ ወይም የሰቲት ሁመራ መተማ ቋራዎች ናቸው። በዚህ ላይ የመጋጋጥ ፖለቲካ የምታራምዱ የተለያየ ፍረጃ የምትሰጡ ፋኖን ከስርዓቱ ጋር ይሄን ስርዓቱ ደደብ ጠቃሚዎች የሚላችሁ እናንተም ስለሚያጠፋ ነው እንደዛ የሚላችሁ ዩስፉል ኢዴትስ የምትባሉ የፕሮፓጋንዲስት የፖለቲካ ሰዎች የትንታኔ ሰዎች ከዚህ በታሪክ ትዝብት ውስጥ ከሚያወድቅ የፕሮፓጋንዳ ስራ ውስጥ ብትወጡ መልካም ነው ብዬ አሳስባለሁ። በምርጫ ሁኔታ በእነዚህ ሁለት ኢሹዎች ግን በደንብ ቪዲዮ ሰርተን አርበኞችንም እየጋበዝን ኢንተርቪው እያደረግን እንመጣለን። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ እንመጣለን። በደንብ እንወያይበታለን። ከምሁራን ጋር፣ ከህዝቡ ጋር፣ ከገበሬው ከአርሶ አደሩ ጋር በደንብ እናወራለን። አንድ ምርጫ አይኖርም አማራ ክልል። ያለዛ በቀይ እሳት በባሩድ ሁላችንም እንነዳለን እንጂ ይሄን ሰውዬ ዳግም መርጣችሁ ለዓለም አቀፉ ማህበረሰብ ለዲፕሎማሲው ማህበረሰብ ህጋዊ የኢትዮጵያ መሪ ነው ብላችሁ እድል ልትሰጡት የምትሞክሩ ሰዎች አርፋችሁ ተቀመጡ ይሻላል። ርህራሄ የለም። ባንተም ያንተ በሆነ ነገር ላይ እርምጃ እንወስዳለን። ተቋማት፣ ቡድኖች፣ ግለሰቦች፣ የፖለቲካ ፓርቲዎች፣ ቀስቃሾች እንደዚህ አይነት ነገሮች እርምጃ እንወስዳለን። ተዘጋጅተናል። መልክቴ ነው። እንመለሳለን በሌላ ጊዜ።